የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ የመዝጊያ ስነ ስርዓቱን አካሂዷል። ሆኖም የምክክር ጉባኤው ትናንት ምሽት የተካሄደው ምልዓተ ጉባኤ መሟላቱ ሳይረጋገጥ መሆኑን ዋዜማ ሰምታለች። ኮሚሽነር ዮናስ አዳዬ የክልል ተወካዮች ጉባኤ ያዋቀረው የሽምግልና ቡድን ያቀረበውን አዲስ አበባን የተመለከተ ምክረ ሀሳብ ለጠቅላላ ጉባኤው ሲያነቡ የአማራ ክልል ተወካዮች ከአዳራሽ ወጥተው እንደነበረና የተወሰኑት በኮሚሽነሮቹ ልመና እንደተመለሱ ምንጮች ገልጸዋል። ተወካዮቹ ኮሚሽነሮች በአዲስ አበባ ዙሪያ ያከራከረው ምክረ ሀሳብ ለጉባኤው የሚቀርበው በስራ ቡድን ደረጃ የጸደቀው ምክረ ሀሳብ ብቻ ነው በማለት የሰጡንን ማረጋገጫ አፈርሰዋል በማለት ቅሬታ ማሰማታቸው ታውቋል። የአሸማጋይ ኮሚቴው አማራጭ ምክረ ሀሳቦች ሁሉም ክልሎች ዋና ከተማቸውን እንዲመርጡ በህገ መንግስቱ እንዲደነገግ ወይም አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗ በህገ መንግስቱ እንዲሰፍር የሚጠይቁ ናቸው ተብሏል። በሌላ በኩል እናት ፓርቲ ለሀገራዊ ምክክሩ ጉባኤ ውሳኔ ሙሉ በሙሉ እውቅና እንደማይሰጥ አስታወቀም። ፓርቲው ምክክሩ ተጨባጭና አዎንታዊ ውጤት እንዳያስገኝና በሀገሪቱ ቀውስ ላይ ተጨማሪ ቀውስ እንዲፈጠር ያደረጉት የኦሮሚያ ብልጽግናና ገዢው ፓርቲ ናቸው በማለትም ከሷል። ህዝቡ ከሀገራዊ ምክክር ጉባኤው የሚወጡ አሳሳች ውሳኔዎችንና ሰነዶችን እንዳይቀበልና እንዲቃወም ፓርቲው ጥሪ አድርጓል። አብን በበኩሉ ለምክክር ሂደቱ ሙሉ በሙሉ ይሁንታ የሚሰጠው አገራዊ የምክክር ኮሚሽን በምክክር ጉባኤው ማጠቃለያ ላይ ስለተፈጸመው ህገወጥ ጣልቃ ገብነት ባለቀ ሰዓት በተጨመረው አጀንዳ አመጣትና ዓላማ እንዲሁም አድሏዊ አቋም ባራመዱ አንድ ኮሚሽነር ዙሪያ ግልጽ ማብራሪያ ሲሰጥ መሆኑን አስታውቋል። ፓርቲው በ8 አጀንዳዎች ላይ በተያዙ ቃለ ጉባኤዎች መሰረት ለጉባኤው ለተነበቡ የስምምነት ማጠቃለያዎች ብቻ እውቅና እንደሚሰጥም ገልጿል። የተወሰኑ ከፍተኛ የመንግስት ባለስልጣናት እንዲሁም ጥቂት የኮሚሽኑ አባላትና ባለሙያዎች የምክክር ጉባኤው ስምምነት የደረሰባቸውን ውጤቶች ለማዛባት ግልጽ ወገንተኝነት አሳይተዋል በማለት ፓርቲው ከሷል። በፌደራል መንግስትና በህወሓት መካከል ያለው ውጥረት በጨመረበት በዚህ ወቅት የፕሪቶሪያው የሰላም ስምምነት አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አዲስ አበባ መግባታቸው ተሰምቷል። ኦባሳንጆ አዲስ አበባ ከገቡ በኋላ ከህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር በወቅታዊ ቀጠናዊ ጉዳዮችና ሰላምን በሚያስቀጥሉ ስራዎች ላይ ተወያይተዋል። የህብረቱ ቡድን ወደ መቀሌ ሊያመራ እንደሚችል ቢነገርም ከኢትዮጵያ ባለስልጣናት ጋር ስለመነጋገራቸው ወይም በቀደመ ስምምነት አፈጻጸም ላይ ውይይት ስለመቀጠሉ እስካሁን በግልጽ የወጣ መረጃ ባይኖርም ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ዛሬ ምሽት በአዲስ አበባ ይደረጋል ለተባለው የፊት ለፊት ንግግር የህወሓት ተወካዮች አዲስ አበባ መግባታቸውን ገልጸዋል። ጉብኝቱ የተካሄደው ህወሓት የፌዴራል መንግስት ድሮን ጥቃቶችን ፈጽሟል ሲል በመክሰስ ዓለም አቀፉ ማህበረሰብ ዝምታው እንዲሰብር ጥሪ ባቀረበ ማግስት ነው። ኦባሳንጆ ከዚህ ቀደም ውጥረቶችን ለማብረድ ተደጋጋሚ ጉዞዎችን ማድረጋቸው የሚታወስ ሲሆን ህወሓት ከሰሞኑ በኬንያ የሰላም ጥሪን አልቀበልም፣ የኔ ዓላማ 4 ኪሎን መቆጣጠር ነው ማለቱ የሚታወስ ነው። ከመቀሌው ድብደባ በኋላ ነገሮች ተቀይረው ታይተዋል። ፌዴራል መንግስቱን ጄኖሳይደር በማለት ሲጠራው የነበረው ህወሓት በትላንትናው ያደራድሩኝ ተማጽኖ በክብር መንግስት ገዢው ፓርቲ ሲል መታየቱም ትኩረቱን ስቧል።